ሰላም እንዴት ናችሁ ውድ ቤተሰቦች ዛሬ እንግዲህ ይዤላችሁ መጣሁ ቴሌግራም ላይ እንዴት በቀላሉ አጠቃቀማችንን ማስተካከልና በምንፈልገው መንገድ ማስቀመጥ እንችላለን የሚለውን ነው ማሳያችሁ ማለት ነው። ቀጥሎ ምንድን ያለው ኮንታክት እዚህ ጋር እኛ ሴቭ ያደረግናቸው ሰዎች ብቻ የምናገኝበት ኦፕሽን ነው ማለት ነው። ስለዚህ በዚህ መንገድ አሬንጅ አድርገን ለአጠቃቀም ምቹ ማድረግ እንችላለን። ፐርሰናል የምንለው እነሱ ከተለያየ ቦታ እኛን ሊያገኙን ወደኛ ቴክስት የሚልኩልን ወይም እኛን ፈልገው የሚመጡ ሰዎች የምናገኝበት ነው ማለት ነው። ነገር ግን እኛ ሴቭ ያላደረግናቸውን እዚህ ጋር ነው የምናገኛቸው ማለት ነው። ስለዚህ ቻናል ለብቻ እናገኛቸዋለን። እዚህ ጋር እንግዲህ ያሉት አጠቃላይ የምንጠቀማቸው ቻናል ናቸው ማለት ነው። ይህ ደግሞ መሆኑ ምንድነው ለአጠቃቀም ፍጥነት ወይም ምቹ እንዲሆን ያደርገዋል። ሌላው ግሩፕ አጠቃላይ እዚህ ጋር ግሩፕን የምጠቀማቸው ወይም ጆይን ያደረኳቸው ግሩፖች በሙሉ እዚህ ጋር አገኛቸው አለው ማለት ነው። ሌላው ቡት ደግሞ እዚህ ጋር እንደምትፈልጉት የተለያየ ቡት ልትጠቀሙ ትችላላችሁ ማለት ነው። እና የተለያዩ አፖችን እዚህ ጋር ማግኘት ትችላላችሁ የቴሌግራም አፖች ወይም ቡት ማለት ነው። እንግዲህ በዚህ መንገድ አሳምራችሁ ቴሌግራማችሁን ለአጠቃቀም ምቹ ማድረግ ትችላላችሁ ማለት ነው። እንግዲህ እንዴት አድርገን ነው ይሄን ማድረግ የምንችለው ካላችሁ እንግዲህ የእናንተ ቴሌግራም እንደዚህ ሆኖ ሙሉ አጠቃላይ ቅድም እንዳልኳችሁ ሴቭ ያደረጋችሁትን ኮንታክት ሊሆን ይችላል። እንዲሁም ፒፕል ብለው የሚያሳያችሁ ሴቭ ያላደረጋችሁት ቁጥር ቴክስት ወደ እናንተ ሲመጣ ሊሆን ይችላል። እንዲሁም ቻናል ግሩፕ እንደምታዩት አብሮ ነው ያለ ማለት ነው። ስለዚህ ይሄ ደግሞ ለአጠቃቀም ምቹ ላይሆን ይችላል ማለት ነው። ሁሉም አብሮ ተቀላቀለ ስለሆነ ስለዚህ ይህን ምንድነው የምናደርገው ማለት ነው። ቅድም እንዳያችሁት በተለያየ ሁኔታ እንዲቀመጥ ምናረጋለን እዚህ ጋር ሴቲንግ ላይ እንገባለን ማለት ነው። ሴቲንግ ላይ ከገባን በኋላ ምንድነው የምናደርገው ወደ ታች እንሄድና ቻት ፎልደር የሚላል ማለት ነው። ቻት ፎልደር ታች የምታዩትን ክሬት ኒው ፎልደር በማለት አዲስ ፎልደሮችን ወይም የምንፈልገውን ፎልደር ማስቀመጥ እንችላለን ማለት ነው። እንግዲህ አድለዋለሁ አሁን እንደምታዩት ያስመርጠኛል ማለት ነው። ኮንታክት የመጀመሪያውን ልምረጥ። ኮንታክት ከመረጥኩ በኋላ ታች እንደምታዩት የራይት ምልክት እነካለሁ ማለት ነው። አሁን ምንድነው የማደርገው ከላይ ኒው ፎልደር ከሚለው ጎን ሴቭ ምትሏን እጫናለሁ ማለት ነው። በድጋሚ ምንድነው የምናደርገው አድ ቻት ነው የምንለው ማለት ነው። አሁን ምንድነው ነን ኮንታክት ማለት ቅድም እንዳልኳችሁ ሴቭ ያላደረግናቸውን ቁጥሮች የሚያሳየን ነው ማለት ነው። ስለዚህ እሱን ካደረግን በኋላ አሁንም ከላይ የምታዩትን ሴቭ አድርጓለሁ። ስለዚህ አሁንም የቀሩትን ምን አደርጋለሁ ማለት ነው አድ አደርጋለሁ። ስለዚህ አሁን ቀጣይ ምንድነው ግሩፕ ነው። ግሩፕንም በተመሳሳይ ክሊክ አደረግኩ በኋላ ሴቭ አደርጋለሁ። እንዲሁም ሌላ የቀረ ካለ አሁንም እጨምራለሁ ማለት ነው። ስለዚህ ቻናል እመርጣለሁ። አሁንም ራይት ከዛ ላይ የምታዩትን ሴቭ አድርጋለሁ። እንደዚህ ያደረኩ ሁሎችን በዚህ መንገድ አስገባለሁ ማለት ነው። ስለዚህ አሁን የሚቀረኝ ምንድነው የመጨረሻው ቡት ወይም አፕ የምንጠቀመው ካለ እነሱ ናቸው ማለት ነው። ሴቭ አደርጋለሁ። አሁን እንግዲህ ባክ ብዬ ላሳያችሁ ማለት ነው። እንግዲህ እነዚህን ከጨመርኳቸው በኋላ እነዚህን ፎልደሮች ማለት ነው እነዚህ ፎልደሮች በምንፈልግበት አሬንጅመንት ማድረግ እንችላለን ማለት ነው። ለምሳሌ ኮንታክት አለ ኦል ኮንታክት አለ። ይሄን ከፈለግን ቦታውን መቀየር እንችላለን ማለት ነው። እዚህ ጋር ማምጣት ከፈለግኩ እንችላለን። ነገር ግን እናንተ እንደሚመቻችሁ ቦታውን ሪአሬንጅ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄን ካደረግኩ በኋላ አሁን ባክ ልበለውና ያለውን ለውጥ አብረኛው ማለት ነው። ስለዚህ ኮንታክት ለብቻ ኦል የሚለው አጠቃላይ የሚያሳየን ነው ማለት ነው። ኮንታክት ለብቻ ናቸው። እንዲሁም ኮንታክት ያላደረግናቸው ወይም ሴቭ አድርገን ያልያዝናቸው ቁጥሮች እዚህ ጋር ይቀመጣሉ ማለት ነው። ሌላው ቻናል እኛ ጆይን ያደረግናቸው እንዲሁም እኛ ክሬት ያደረግናቸው ቻናሎች ካሉ እዚህ ጋር ይቀመጣሉ። ሌላው ግሩፕ ነው። ግሩፕ አሁንም ለብቻ ይቀመጣል ማለት ነው። ቡት ወይም አፖች ደግሞ እዚህ ጋር ለብቻ ይቀመጣሉ ማለት ነው። ይሄ ለምንድነው የሚጠቅመን ከተባለ ቴሌግራም ስንጠቀም በትክክል ወይም በምንፈልገው በቀላሉ መጠቀም እንድንችል ያደርገናል ማለት ነው። ስለዚህ በዚህ መንገድ ቴሌግራማችሁን አጠቃቀም በማሳደግ ወይም ማስተካከል ትችላላችሁ ማለት ነው። እንደተመቻችሁ ተስፋ አድርጋለሁ። ይመቻችሁ። ሰላሙን